I have እና I have to ልዩነታቸውን እናያለን። ከመጀመራችን በፊት ግን 5 ጊዜ ኮፒ ሊንክ ተጫኑልን። አካውንታችን ትንሽ ስለተመታ ዳታችሁ ያስፈልገናል። 5 ጊዜ ኮፒ ሊንክ ተጫኑልን። አሁን ወደ ትምህርታችን I have ሚለው የምንጠቀመው የሆነ ነገር አለኝ ስትሉ የምትጠቀሙት ነው። ለምሳሌ ቤት አለኝ I have a house፣ መኪና አለኝ I have a car፣ ብር አለኝ I have money። የሆነ ነገር አለኝ ስትሉ I have ትሉና ከዛን ያላችሁን ነገር ታስገባላችሁ ማለት ነው። ሁለተኛው ደግሞ I have to ነው። to በመግባቷ ብቻ ትርጉሙን ሙሉ ለሙሉ ይቀይረዋል። I have to ሲሆን የሆነ ነገር ማድረግ አለብኝ እንደማለት ነው። እንደዚህ ማድረግ አለብኝ I have to ትሉና ከዛ ማድረግ የፈለጋችሁትን መሄድ አለብኝ ከሆነ I have to go፣ I have to go። መብላት አለብኝ፣ በደንብ መብላት አለብኝ I have to eat well። ውሃ መጠጣት አለብኝ I have to drink water እያለ ይቀጥላል ማለት ነው። ስለዚህ I have ምንድነው አለን አለኝ ስትሉ I have to ደግሞ ማድረግ አለብኝ ስትሉ። የዛሬ ቪዲዮ ይሄን ይመስላል። I'll see you on the next one. Take care.